ሰላም ሰላም እንደምን አላችሁ የቻናላችን ቤተሰቦች። ዛሬ ደግሞ የዝውውር ገበያውን እጅግ አነጋጋሪ ስላደረገው የቪኒሲየስ ጁኒየር የሪያል ማድሪድ እና የአርሰናል ትልቅ የዝውውር ዜና ይዘንላችሁ ቀርበናል። የሪያል ማድሪዱ የፊት መስመር ኮከብ ቪኒሲየስ ጁኒየር በሳንቲያጎ ቤርናቤው መቆየት አለመቆየቱ ትልቅ አጠራጣሪ ነገር በሆነበት በዚህ ሰዓት የማድሪድ የበላይ አካላት ተጫዋቹን ላለማጣት ሲሉ የመጨረሻውንና የተቻቻለውን አዲስ የውል ማራዘሚያ ጥያቄም አቅርበውለታል ነው የተባለው። በሌላ በኩል ደግሞ የእንግሊዝ ፕሪሚየር ሊግ ቻምፒዮኖቹ አርሰናሎች የሁለቱን አካላት አለመስማማት በንቃት እየተከታተሉም ቆይተው ተጫዋቹ ወደ ለንደን ለማምጣት ከፍተኛ ዝግጅት እያደረጉም ይገኛሉ። ለመሆኑ ቪኒሲየስ ጁኒየር ማድሪድ ያቀረበለት አዲስ ውል ፈርሞ ይቆያል ወይንስ ወደ አርሰናል ያመራል? ሪያል ማድሪድ ውሉን ካራዘመለት ምን ያህል ይጠቀማል? በዛሬው ቪዲዮአችን ሙሉ መረጃውን እና የጉዳዩን የጀርባ አዝማሚያ በዝርዝር እንከታተላለን። አድማጮቻችን እስከ መጨረሻው ድረስ አብራችሁን ቆዩም። ቻናሉ በጸሎት ሀብታም ኦፊሻል ነው። ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን። ወደ ዝርዝር መረጃው ስንገባ በቪኒሲየስ ጁኒየር እና በሪያል ማድሪድ መካከል ያለው ኮንትራት በሚቀጥለው የውድድር ዘመን መጨረሻ የሚያበቃ በመሆኑ ላለፉት ወራት በሁለቱም ወገኖች መካከል ምንም አይነት የውል ማደስ ንግግሮች ሳይደረጉ ውጥረት ነግሶም ቆይቶ ነበር። ድርድሩ ለመጀመሪያ ጊዜ የተጀመረው እንደ አውሮፓውያን አቆጣጠር በጃንዋሪ 2025 የነበር ቢሆንም ላለፉት ወራት ግን ምንም አይነት እድገት ሳይታይበት ቆይቶ ነበር። እንደ ዘ አትሌቲክስ እንደ ታማኙ የዜና ምንጭ ዘ አትሌቲክስ ዘገባ ከሆነ በሁለቱ አካላት መካከል የነበረውና ልዩነት የፋይናንስ ጥያቄ ነው። ቪኒሲየስ ጁኒየር መሰረታዊ ደሞዝን ከስኬት ጋር የተያያዙ አበሎችንና የኮንትራት ማደሻ ቦነስን ጨምሮ በአመት እስከ 30 ሚሊዮን ዩሮ የሚደርስ የደሞዝ ፓኬጅን መጠየቁ ለሪያል ማድሪድ ጉዳዩ አላስማማቸውም ነበር እና ድርድሩ ተቋርጦም ለረጅም ጊዜያቶች ለወራቶች ቆይቶ ነበር። በተለይም የኮንትራት ማደሻ ቦነሱ በድርድሩ ላይ ትልቅ ማዕቀብ ሆኖ የቆየበት አጋጣሚ ነበር። ሪያል ማድሪዶች ቀደም ሲል የብራዚላውያን ጥያቄ ማሟላት ፈቃደኛ አልነበሩም። ነገር ግን ባለፈው ረቡዕ በማድሪድ ከተማ በተደረገው ወሳኝ ስብሰባ በቪኒሲየስ ወኪሎችና በማድሪድ ዋና ዳይሬክተር ሆሴ አንሄል ሳንቼዝ እንዲሁ ደግሞ በዋናው ስካውንት ሁኒ ካላፋት መካከል በተደረገው ውይይት ሪያል ማድሪዶች ጥያቄያቸውን ከፍ በማድረግ አዲስ አቅርቦት አቅርበውለታል። ይህም ማድሪዶች ተጫዋቹን ለቡድኑና ለቀጣዩ ፕሮጀክት ምን ያህል ዋጋ እንዳለው ያሳዩበት አጋጣሚ ሆኖ እንዳለፈ የተገለጸበት አጋጣሚ አለ። ይህ በእንዲህ እንዳለ የቪኒሲየስን እና የማድሪድን ሁኔታ በቅርበት ሲከታተሉ የነበሩት የአርሰናል ባለቤቶች ተጫዋቹ ከማድሪድ ጋር ካልተስማማ እሱን ለማስፈረም የሚደረገውን እንቅስቃሴ ሙሉ በሙሉ ደግፈውታል። እንግዲህ ሪያል ማድሪድ እና ቪኒሲየስ ጁኒየር የማይስማሙ ከሆነ እጃቸውን አስገብተው ዝውውሩን በፍጥነት ለመጥለፍ ያሰቡ ይመስላል። ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ያነሱት አርሰናሎች የማጥቃት መስመራቸውን በከፍተኛ ደረጃ ለማጠናከር የ26 ዓመቱን ብራዚላዊ ኮከብ ቁጥር አንድ ኢላማ አድርገውታል ነው የተባለው። ከ2018 ጀምሮ በማድሪድ የቆየው ቪኒሲየስ አሁን በፊቱ ሶስት አማራጮች አሉት። የመጀመሪያ አማራጭ ሆኖ የቀረበለት ከሪያል ማድሪድ ጋር አዲሱንና የተቻቻለውን ውል ፈርሞም መቆየት ሲሆን ሁለተኛው የያዘውን ውል በሚቀጥለው ክረምት ጨርሶ በነፃ ወይም ፍሪ ኤጀንት በነፃ ወኪል ከክለቡ መልቀቅ አሊያም ደግሞ በሶስተኛ አማራጭ በአርሰናል የቀረበለትን አዲስ እድል ተቀብሎ ወደ እንግሊዝ ማምራት ይሆናል። ይህ ዝውውር ከተሳካ ከሪያል ማድሪድ ትልቅ የፋይናንስና የክለብ ስም ጥበቃ ይሆንለታል። ምክንያቱም ማድሪዶች እንደ ቪኒሲየስ ያለ ትልቅ ኮከብ ከገበያው ጋር አነስተኛ በሆነ ክፍያ ወይንም በሚቀጥለው ክረምት በነፃ ማጣት አይፈልጉም። በተጨማሪም ቀጥተኛ የአውሮፓ ተፎካካራቸው አርሰናልን በእንደዚህ አይነት መንገድ ማጠናቀር አይፈልጉም። ሪያል ማድሪድ በ2025/26 የውድድር ዘመን ያለምንም ዋና ወይንም ሜጀር ትሮፊ ዋንጫ ማጠናቀቁና በላሊጋው ከባርሴሎና በ8 ነጥቦች ዝቅ ብሎ ሁለተኛ መውጣቱን ተከትሎ ክለቡ በዚህ ክረምት በሆሼ ሞሪኒዮ ስር ትልቅ ስብስብ እየገነባ ይገኛል። ማድሪዶች በዝውውር ገበያው ፈጣን እንቅስቃሴ በማድረግ እንደ ማርክ ኩኩሬላ፣ በርናንዶ ሲልቫ፣ ኢብራሂማ ኮናቴ፣ ዴንዘል ዴምፍሪች እና ካርሎስ ኤስፒ ያሉ ተጫዋቾችን ያስፈረሙ ሲሆን የአርቢ ሌipዚጉን ክንፍ ተጫዋች
የአንዴንም ዝውውር እንዲሁ በአፋጣኝ ለማጠናቀቅ እየሰሩ ያለበት አጋጣሚ ነበር። አሁንም ከዲዮማንዴ በዘለለ የማንቸስተር ሲቲውን አማካይ ሮድሪ ለማስፈረም እየሰሩ ይገኛሉ። ብዙዎች የ63 ዓመቱን አሰልጣኝ ሆዜ ሞሪኒዮ እና ቪኒሲየስ እንዴት አብረው ይሰራሉ ብለው ሲጠይቁ ነበር። ምክንያቱም ባለፈው የውድድር ዘመን ማድሪድ ከቤኔፊካ ጋር ከፖርቱጋሉ ቡድን ቤኔፊካ ጋር በነበረው ቻምፒዮንስ ሊግ ጨዋታ ላይ የሚታወስ ነው። የቤኔፊካ አሰልጣኝ ነበሩ በዛ ጨዋታ ላይ ሆሴ ሞሪኒዮ። በዛም ጨዋታ ላይ ቪኒሲየስ ዘረኝነት እንደተፈጸመበት በተነገረበት ወቅት ጆዜ ሞሪኒዮ የተጫዋቹን ባህሪ መኮንናቸው አይዘነጋም። ነገር ግን ቪኒሲየስ ከዓለም ዋንጫው መልስ ወደ ማድሪድ ልምምድ ተመልሶ በሰጠው አስተያየት ከአዲሱ አሰልጣኝና አዲስ ተጫዋቾች ጋር በጥሩ ሁኔታ እየተላመድኩ ነው። ሞሪኒዮ እንደ ሁልጊዜው በደስታና በነፃነት እንድጫወት ይፈልጋል ሲል በጥሩ ሁኔታ እየሰሩ እንደሆነ ገልጿል። ይህ ብቻ ሳይሆን ጆዜ ሞሪኒዮ በተጫዋቹም እጅግ ደስተኛ መሆናቸው በተለያዩ ሚዲያዎች ሲገለጽ መቆየቱ አይዘነጋም። በሪያል ማድሪድ ማሊያ በ375 ጨዋታዎች 128 ጎሎችንና 10 አሲስቶችን ያስመዘገበውን እንዲሁም በ2024 የባላንዶር ደረጃ ሁለተኛ ወጥቶ ያጠናቀቀውን ይህንን ኮከብ ማቆየት የሪያል ማድሪድ እንደ ትልቅ ስኬት ይሆንላቸዋል ተብሎ ይገመታል። አድማጮቻችን እንግዲህ ተመልካቾቻችን ቪኒሲየስ ጁኒየር በሳንቲያጎ በርናቤው በሪያል ማድሪድ አዲሱን ውል ፈርሞ ይቆያል ወይንስ ወደ አርሰናል ያመራል ብላችሁ ታስባላችሁ? አርሰናልስ ቪኒሲየስን ቢያስፈርም ምን ያህል ውጤታማ ይሆናል የሚለውንም በዛው ሀሳባችሁን ብታስፍሩልን ደስ ይለኛል። በተለይም የአርሰናል ደጋፊዎች በሁለት ጎራ የከፈለበት አጋጣሚ አለ። ቪኒሲየስ ጁኒየር በተለይም ባለው የፕሮፋይል ከፍ ማለት አሁን ካሉት በአርሰናል ከሚገኙ ተጫዋቾች አንጻር በሚዲያው በመቆጣጠር በደሞዝ በሁሉም አኳያ እንደ ቪኒሲየስ የጎላ ተጫዋች በአርሰናል ውስጥ አለመኖሩ ቡድን ውስጥ ቢመጣ የመልበሻ ክፍሉን ሊበጠብጥ ይችላል የሚሉ የተለያዩ መላምቶችን ሲያስቀምጡ የተመለከትኳቸው ውስን የአርሰናል ደጋፊዎች አሉ። ነገር ግን በተቃራኒው በአብዛኛው ብዙ የአርሰናል ኦልሞስት ወደ 90% የሚሆነው የአርሰናል ደጋፊ ደግሞ ቪኒሲየስ ጁኒየር መጥቶ ቡድኑን ለተለያዩ የቻምፒዮንስ ሊግ ውድድሮች እንዲሁ መሰል ትላልቅ ዋንጫዎች ሞር ለዛ ውድድሮች ይበልጥ ጠንካራ ሆኖ እንዲቀርብ የሚያደርግ አይነት ተጫዋች ነው ብለው እንደሚያስቡ ተመልክቻለሁ። እናንተስ ከየትኛው ወገን ናችሁ? የአርሰናል ደጋፊ ብቻ ሳይሆን የሌሎችም ክለብ ደጋፊዎች የሆናችሁ አድማጮቻችን ሀሳብ አስተያየቶቻችሁን በኮሜንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። በቀጣይ በሌሎች አዳዲስና አስደሳች የእግር ኳስ መረጃዎች እስክንገናኝ ድረስ መልካም ጊዜን መልካም ቆይታን ተመኙ አድማጮቻችን።